ሻሎም ሳካሶነን ከኡጋንዳ ካልሆነ ከወላይታ ሀገር ታየነው ጎግል ዌልካም ጊዜ ኮፒ ታውቂ አነነ ኪሳራ ቦሎንጮው አገጁቼ ዋኒ ቱቻ አገጁቼ አገ ኢዳይ ዱደ ሀሪያ አገ ክርዘ ወላይታ ዝግር ቶሶ ዋ አገ አንጋፋ አገ ደዚ ኦይቅዶይ አገ አሁን ኢላጌት ተሳገ ዋኒ አይመለዲ ዋኒ ኢላጌት ተሳገ ደሞ ፍረና ሞተሪያ ወይኮ አሞዛተሪያ አገ እግዚአብሔር ይመስገን ታሪ ጆካ መስሪያ ቤት ቦቻጋ ዋዛብ ድምጻችን ይሰማ ድምጻችን ይሰማ ቀላል መከላከያ ይሰራል አዎ ይሰራል እስ የቦምብ መከላከያ ነው ኦኬ ድምጻችን ይሰማ እሺ ጥሩ ነው ጥያቄ እንደዚህ ጥሩ ነው ግን ፊታዊ መንገድ ጥያቄውን ማካሄድ አለባችሁ ተቀመጡ አንቀመጥም ችግር የለውም እንመልሳለን እሺ አለቃ እሺ እንቀመጥ እንዴ እሺ አለቃ እድል ስለሰጡ እናመሰግናለን እና ከዚህ በፊት ብዙ ጥያቄ ጠይቀናል አልተመለሰም አሁን ደግሞ አንመለስም ጫካ እንገባለን ከዚህ በተረፈ ብዙ ነገሮችን እንትን እናደርጋለን እና ምንድነው አንደኛ ጥያቄ የኪስማ መላኮ ጫማ ቁጥር ስንት ነው አልተመለሰም ማንም ብዙ ወጣቶች ጥያቄ የወጣት ብቻ አይደለም የህዝብ ጥያቄ ነው ስለዚህ ይሄ ለምንድነው የማይመለሰው ከዚህ በፊት ብዙ ውይይት አድርገናል አልተመለሰም ይሄ ጥያቄ ይመለስልን እንፈልጋለን አዎ ኦኬ ይሄ ጥያቄ አሪፍ ነው ከዚህ በፊት ብዙ ሰዎች ጠይቀዋል ብዙ ሀገራት ነው የጠየቁት ይሄ ማለት የኪስማ ጫማ ቁጥር ስንት ነው በሚል ሪዝ አፍሪካ ህብረት የራሱ ውይይት አድርጓል ይሄን ብቻ አይደለም አሁን ለምሳሌ ካሬው ስንት ነው ስንት ሄክታር መሬት ላይ ተኝቷል የሱ ጫማ በሚሉ ሐሳብ ብዙ ሀገራት የአፍሪካ ሩሲያዎች ለምሳሌ በዛ ጉዳይ ላይ ውይይት አድርጓል እሱ ብቻ አይደለም የግልዶ ካሳ ጸጉር ርዝመቱ ስንት ኪሎ ሜትር ነው በሚሉ ሐሳብ ብዙ ሰዎች አውርተዋል ስለዚህ ይሄ አዲስ አይደለም ይሄ ደግሞ ጥያቄዎች ከቻይና ሀገር ብዙ ሳይንቲስቶች መጥቶ ይሄን ጥናት እያደረጉ ነው ይገባል ስለዚህ አታስቡ ይሄ ጥያቄ ደግሞ በቅርቡ መልስ ያገኛል እኛም ደግሞ አደገኛ የሆኑ ሳይንቲስቶችን አምጥተን የሱ ጫማ እንዲለቁ አድርገናል እሱ ብቻ አይደለም አሁን ጫማውን አውልቀን ለምን ጫማውን አንስተን ሀይቅ አንገድብም ጫማው በተነሳበት ቦታ ላይ ሀይቅ ለምንድን ነው ማንገድበው በሚለው ሐሳብ ብዙ ውይይት አድርገናል ስለዚህ ወጣቱ የራሱን ስራ እንዲሰራ እንፈልጋለን ይሄ ጥያቄ ባይዘይ ሶሻል ሜንታል ኢኮኖሚካል እንደ ሜትሮሎጂካል ይባላል ወደዛ ነው የሚመራው ስለዚህ ምርጥ ጥያቄ ነው የኢትዮጵያ ህዝብ ሁሉ ጥያቄ ስለሆነ እናመሰግናለን ሐሳቡ ይሄን ይመስላል ሊፈመዝ ነው ታብሸር ሊሰገድ አዶናይ ሰግድ ብሏል ሰግዳለሁ እንዴ ሰው ሁሉ እያበደ ነው እንዴ እድሜ ለአዶናይ ወይኔ ጎግል እኔ እንደው በራሴ ሙድ this life is my private መጣው ወይኔ አዶናይ ሰውን ሁሉ አሰገጠ ማለት ነው በቃ ካልቀረ እኛም አይቅርብን ና በእናትህ